ቁምጣዋን ሂድባት ተቀደደች ቁምጣ 3ኛ ቀኗ ከለበስካት ምክንያቱም ሌላ ልብስ የለህም አንደኛ ቁምጣውን ሂድበት ሁለተኛ የተቀመጥክበትን በመጥረቢያም ብትፈልግም በምንም ሰባብረጣለው ለማጋዶነት አውለው የተቀመጥክበትን ድሬሲንግ ቴብል ማሚ ሶስተኛ ቅጣት የባለፈው ትልቁ በርሚል አለ ውሃ ሞልቶት ከሆነ ከዛ ውስጥ ገብተህ ቁጭ በል በዛውም ትቀዘቅዛለህ ለ5 ደቂቃ ውሃ ከሌለው ግን በበርበሬ ታጠን ለ5 ደቂቃ አራተኛ ተንበርከህ ባባ ይቅርታ አድርግልኝ ባባ እኔ ባለጌ ሰው ነኝ አፌ ክፍታፍ ነው ብዙ ሰው ያስቀየምኩ ነው በዚህ ጸዋይ ሰው ርቆኛል ይቅርታ አድርግልኝ ባባ አንተ የኔ አለቃይና ንጉሴ ነህ ትላለህ ተንበርከህ እጅ ወደ ላይ ወደዛ አምስተኛ ቅጣት የሰሚራን ቀሚስ ለብሰህ ጡት አድርገህ በጭንቅላት ቆም ባዶ መሬቱ ጋር يا ربي ايش ريبوست አድርጉት እስኪ ሪፖስት እንግዲህ የውም አሰል የውም በሰል ይላል አንድ ቀን ይበረግዳል አንድ ቀን ይጨልማል እንግዲህ ዱንያ ነው እንግዲህ ያው ዛሬ ቀናችን ካልሆነ ነገ ቀናችን ይሆናል ያለው ቻንስ እንግዲህ መቀጣት ነው ዛሬ እስኪ ሪፖስት አድርጉት ሪፖስት ይጎዳሜ አልተቆጠኩ ሁላችሁ አንዳንድ ጊዜ ሪፖስት ሲቀድ ገቢና ወጪ ተመጣጣኝ አይደለም ልብሱን ቀደደ ይሄን ሰበረ ማለት ምን አግንቶ አንድም አበባ እንኳን አልተሰጠውም እኮ ሰውየው በምን ሲቅጥ ይተካዋል አንድ ጂንስ ሱሪ ነበረችው ማንም በላዋት እቺ ነበር የቀረች እቺን መበላት አለው ሌላም ቢገዛ ይበላል በቃ ማሚ ህይወቱ እናንተም ተመጣጣኝ ሆነለት አይደለም እንደምን እንት ኃጢአት ብትሰራ ነው ማሚ እንደዚህ ወንከው ግን ምን ኃጢአት ብትሰራ ነው ሰው የተወቅ ምን ኃጢአት ብትሰራ ነው ጊፍተር ያጣው የቀጠረው ጌም ይዤ 2 አንበሳ ያገኘሁት በተቃራኒው ጃኒ 100 አንበሳ ስታገኝ 2 አንበሳ አግኝቼ ወጣሁት እሱማ ታየ እኮ ሰው ማን አለው የለውም እኮ ታየ ይሄ ደባታይ ምን አባቴ ላይ ምን አባቴ ላድርግ የቅጣት ነው ይሄ ምን አባቴ ላድርግ ዮኒ እንዴት ነህ ጠፋክ አሁን እኮ ለማሚ አንድ ጌም ማሸነፍ እንደ ተአምር ሆኗል የዛሬና አድርገውና እኔም አንድ ሰሞን እንደሱ ሆኜ ነበርና በጣም ይመጻደቅብኝ ነበር ሙዲ ዝብኝ ነበር ግድግዳ ባፈርስ መቀመጫዬን ብሰብር በእግሬ በቆም እግር ብበላ በቃ ምንም አላሸነፍበት ጊዜያቶች ነበሩ ማለት ነው ከአንድ ወር በፊት ወደዛ በዛ ሰዓት አቶ ማሚ በኔ ሙዲዝ ነበር ዛሬ እጄ ላይ ጣሉ እናቴ አንበሳ ይወርዱልሽና ሰብረዋለሁ አሁን ለሸከመልሽ እሺ ኖ ቀይራለሁ ቅጣት ሙዲዝ እንዴ እኔ ልቀይርልህ ቅጣቱ ቀይራለሁ የሰሚራን ሽቲ ለብሰህ ታሻት ቁጭ ብለህ ለምን እዛ ጋር መሬት ላይ ቁጭ ብለህ እባካችሁ ያያችሁኛ ትለፉኒ ለማኙ ማሜ ነኝ እባካችሁ ስሚ ቀሚሱን ለብሰህ እኮ ባናት ቁም ብለሻል እኮ ሁለት ሆና ስለዚህ ከሁለቱ አንድ መርጠህ መቀጣት ነው እንጂ አንተ ባልከው እኔ አልቀጣህም ይሄ ነው አንተ ባልከው እንከፍ ይሄ የቅጣት ነው በቃ ይሄ ቅጣት ነው ደቂቃ የሚያዝበት ጌምስ እንት ስለሆነ በቅጣት ጀመርኩት አው ልበስ ቀሚስን ሀገር ወቅልህ ማሚ ምን ችግር አለው ቀሚስ መልበስ ለመልበስ እንኳን የሰሚራን
የዛች ውድ ሚስቴ ይሰማል። ቀሚስ መልበስ በእናንተ ውርደት ነው አይደል? ምስኪን ወላሂ ታሽም ይዘውጣ እኔንም ሆዷ ላይ እኔንም 9 ወር ተሸክማለች እናቴ። አብሽር ማለት ይቆምልሻል። ቀሚስ ለብሽ ባይቲንግ ችግር የለውም። አሁን በቴኬ እንጫወታለን። ካሁን በኋላ በጊፍት ነው። ይሄን በአናት መቆም ሰር ማሚ ሻሽ የለበትም። ቀሚሱን ከፍ አድርገው ማሚ፣ በእጅ ከፍ አድርገው ቀሚሱን። ሴት እንድትመስል እኮ ነው ዋናው ፖይንቱ እኮ። ሪከርድ አድርግቱት ጋይስ፣ ሪከርድ አድርግቱት። ተለበል ስነሳ ራሴ ሆንልሻለሁ። ናስ ስፒድ አስሞላ። በቅጣት ስለሆነ እናቶ ልብል ስፒድ አስሞላ። እናስሞላ ብያለሁ። ተጫወት በስነ ስርዓት 3 ደቂቃ ይበል። ስለዚህ ይቆጠራል። እዚህ ጋር የሚሰጠኝ ጊፍት ኦኬ ጋይስ፣ ዳፍታሽ ጋይስ ሌትስ ጎ ደብል ጋይስ ኤቭሪቲንግ ኢዝ ደብል ግላብ ያላሶች ግላብ ልቀቁልኝ። አልሞላም። ዘቡት በል ጋይስ ኤቭሪቲንግ ኢዝ ደብል Okay, guys, use the glove, guys. Use the glove, guys. Let's go. Use the glove, teamwork. Use the glove, teamwork. Mentegaget, guys. Everything is double. Double, mentegaget, guys. Need, guys. Double now, guys. Double now. Double, guys. ባባዬ ና ሞልቷል። ባባዬ አንተ ደንቆሮና ሞልቷል። ሶሪ ቁጭ እስከ ቀሚስ ነው። ባባዬ በ10 ሺህ ነው ብሎኛል ጋይስ። በ10 ሺህ እንደምንም ቲምወርክ ማድረግ በ10 ሺህ ነው። አይሻይኔ አይኑ ወጣ። በስመ አብ ቅዱስ። አንተ ምንድን ነው አይነ በጭንቅላት በጣም ሀርድ ቅጣት ነው። በአናት መቆም ሰው ቀልድ ይመስለዋል። ሁሉ ነገርሽ ነው ወደታች መለሰው። ሉክ ስታስፈራ። በስመ አብ። እሺ ያጀማ ደብታብሽ ቆይ ይሄን ላቁመውና አሁን አቦ ተነፋ። አንተ ደግሞ ምን አባን ተቆም በ10 ሺህ አላልክም እንዴ? ምን አባን መልክ የምትሰራው የትኛው 10 ሺህ? በ10 ሺህ ታዲያ በኮይን ነው እኮ የምንጫወተው፣ በዊን ነው እኮ። እና ለምን አጠፋው? በዊን ስለሆነ እንዳታጠፋው አልኩ። በዊንማ ስለሆነ ቅድም እኮ ተነጋገርን አይደል እንዴ? ያምሻል እንዴ? ምን ያሰድብሻል? ቅጣት ላይ ያለውኝ ብታሸንፊ 100 ሺህ ብትገቢ እቀጣለሁ እንዴ? ከዚህ በኋላ ቅጣት ላይ ያለ ጌም እንዳትልክልኝ። ጌም አልክልም። ተግባባን? ቀልድ አይደለም ያስኩት። ደንቆሮ ራስ ነው ምስልከው። ሆን ብለህ ጌሙን የምታስጀምረው አህያ። ኦኬ አም ሶሪ ባባዬ፣ ይቅርታ ሶልዬ፣ ይቅርታ ጋር ምን አውቃለሁ። ተናዶ ነው ተቃጥሎ። አንተ ስለምትሰጠኝ ተቃጥሎ ቀና። ኦኬ በቅጣት ነው በወይስ በ10 ሺህ ነው? አንዱ ነገር ልንገርሽ፣ ሰውየው ላንቺ በሚሰጥሽ ሌሊቱን ሙሉ ማለት ነው እየሰጠሽ ቢያድር ሌሊቱን ሙሉ እየተቀጣው አድራለሁ። በጣም ነው ደስ የሚለኝ። በ10 ሺህ ነው ቤስት ኦፍ 3 ወይስ 3? በተለይ የሰውየው ጊፍት ማለት ነው
እንዴ ኤቭሪባዲ ደብል ታፕ ኦኬ ያላ ፍሪ ስታርት ነው። በ10 ሺህ ነው አሁን 3 ዊን ነው እናት የተነጋገረናል። አንተ ደንቆሮ ማይ ተቃጠልኩ ነደርኩ። እሺ ትሪፕል ነው እንጠቀም ጋስ ፈርስት ትሪፕል እንጠቀም። ፈርስት ጊፍት ትሪፕል ነው እንጠቀም ጋስ ትሪፕል በእናታችሁ አንድ ሰው ናና ሰው አርገኝና ሰው ይግርመው ታቋል እንዴ እንኳን ጊፍት ሳላገኝ ይቅርና ትሪፕል ጊፍትም አግኝቼ ተሸንፌ በጣም እናደድ ነበር። ዛሬ እንዴት አይታችሁብኛል? አልናደድም። ምናደድበት ሰዓት ስላለ ትሪፕል ሶልዬ ጋስ ሌትስ ጎ ጋስ እንዲህ ዘረኛ ጥላቻ ያለበት ሰው ትባባል በጥላቻ ፑሽ የሚያደርግ ምናምን 2 ዓመት 3 ዓመት ወደ ኋላ ነው የምመልሰው። ሳላስጨልል አበደን አልፋታ። ስማ ማሜ ባባ ማለት ነው አንተን በሰንሰለት አስሮ ልክ እንደ ቤት ውሻ በሰንሰለት አስሮ እንደዚህ ነው። አንደኛ ስሚ የግለሰብ ስም የጊፍተር ስም አትጥሪ። እኔም አልጠራም። ጊፍተር ይሁን ሌባ ይሁን ደላላ ይሁን አለው ይስጥ የፈለገውን ያህል። ትልቁ ከኔ የሚጠበቀው ምንድነው? መቀጣት። ሰው ሲመጣ እሱ እኔ ጋር ሰው መጥቶ ላምበርጊኒ ሰቅጣጭ እኛ ህዝብ ደግ ህዝብ መልካም ህዝባችን ሪል ጊፍተር ጌም የገባው መጥቶ ለእኔ ፑሽ አድርጎ እሱን ሳላወጣ ከወጣው ወንድ አትበኝ ብይሻል። ይሄ ቃሉ አየሽ፣ ይሄ ምንድነው ማለት የክብር ጌም ነው። ለኔ እየተጫወትኩ ያለው የፈለግሽውን ግደኝ እንጂ እሱም ይስጥ ችግር የለው። እንደዛ ምን ታዲያ ዘረኛ ትለዋለህ? እናቴ ዝም ብለሽ ጌምሽ ተጫውቺ። እኔ መስሱም ተከታዮች ሶስት ዊን ነው ጋይስ፣ በሶስት ዊን ነው። ኤቭሪባዲ ደብል ታፕ ኦኬ፣ ኤቭሪባዲ ደብል ታፕ የምችሉትን አድርጉ። ፖስት አድርጉት ላይቭን ጋይስ። ዋንድ እንደሰን ጎዳ ኖ ፕሮብሌም አብሽር። እሺ ጋይስ ሌትስ ጎ። አንድ ጊዜ ብቻ ኮፕሊንክ አድርጉልኝ። ኮፕሊንክ እየሮቶ ኮተኮ እንደ ስጡኝ ዶናት ሀደ ጊዜ ኮፕሊንክ ግበሩ። ዮኒ ዶናት ስጠኝ። ኮፕሊንክ ዮኒ ዶናት ስጠኝ። ዶናት ምኑም ይቀየራል። ወላሂ ላዚም ይቀየራል። ኧረ በእናትህ ስንት ሰቅጣጭ ሚሊዮነር አለ መሰለህ? በዊን ነው። እሺ ጋይስ በዊን ስንት ደግ ሰው አለ መሰለኝ? ስንት ምርጥ ሰው አለ መሰለህ? እንዴ ግላብ ያለው ማንጋ ነው። እሺ ጋይስ ግላብ ያለው ማንጋ ነው። ሄድበት ግላብ ያለው ማንጋ ነው። ኤቭሪባዲ ደብል ታፕ። አሁን በ10 ኬ ነው። አሁን በ10 ሺህ ነው የምጫወተው። ሁላችሁ ዮኒ ነው ያለው። ኦኬ ዮኒ ግላብ ካለ ትለቅልኛለህ 30 ሰከንድ ላይ። በዊን ነው እንደምንም ዊን ማስቆጠር ነው። እሺ ጋይስ እንደምንም ዊን ማስቆጠር። ኦኬ ጋይስ እንደምንም የዛ ቤት ለዊን ሲሆን ነው የሚሰጡት ለመብላት የሰው ጊፍት። እዛ ውጭ ቢሞትም አይሰጡትም። አፈር ቢግጥም አይሰጡትም። ሂዱበት ጋይስ ደብል ታፕ ንሂድ ጀግና ጋይስ ሂዱበት ደብል ታፕ ሼር። ኦኬ ደብል ታፕ ሼር የለም ቅድም ሰጥቻለሁ። ባባንማ እኮ ሄደብኝ እኮ ባባ ተቀይሞ 20 ሺህ ካንሰል ሲደረግበት እንዴት አይቀየም? እሺ ጋይስ ታፕ ሼር እንትን በሉ ግላብ እንትን ለማንም ነው እንዲያሰጠው። ቆይ ቤት ግላብ ሲካስ አረበስ እሺ ሂዱበት ታይሚንግ እሺ ጋይስ ታይሚንግ ፈገግ አለ ፊቱ። ባባ ሄደ ስለው ፊቱ ፈገግ አለ። ይሄ ምናጢ ጋይስ ታይሚንግ ፕሊዝ። አይ ጋይስ ታይሚንግ ሄድበት በእናታችሁ ግላብ ለመውሰድ ግላብ ሰደለን ግድ የለም ሄድበት። ጋይስ ታይሚንግ ኦኬ ታይሚንግ ጋይስ እዛ ቤት ስናይፕ ነው የሚያደርጉሽ። ጋይስ ስናይፕ አድርጉ። ታይሚንግ ፕሊዝ ታይሚንግ ጋይስ። ይሄው ምን አልኩ? ይሄው እንደዚህ ነው የዛ ቤት ስራ።
በቃ እነዚህ ናቸው ተናግሬ ነበረ።